መልካም ጓደኛ ወደ አኺራ የሚጠራ ለመልካም ስነ ምግባር መሰረት የሚሆን አኺራን ስትዘነጋ የሚያስታውስህ ሲዘነጋ መታስታውሰው አልአኺላ يومئذ بعضهم لبعض عدو الى الله ወዳጆች ከፊሎቻቸው ለከፊሎቻቸው ጠላቶች ናቸው አላህን የፈሩት ሲቀሩ በተቅዋ ከተገናኘ ግን ላ አይሆንም ዚነ ረሱል ሰለላሁ ዐለይሂ ወሰለም المرء على دين خليله فلينظر احدكم من يخالل ተቀላችሁ ጓደኛ ከወላጆች የበለጠ በል ከወንድምና ከእህት የበለጠ ተጽዕኖ አሳዳሪ ነው ላ ሸከረ ብዙ ምስጢሮቻችን ያለው ከቤተሰባችን ይልቅ ጓደኛችን ጋር ብዙ ችግርም ሲገጥመን ቀድመን የምናወያየው ጓደኛችን ነው በቃ ጓደኛ ማለት በጣም ከባድ ተጽዕኖ አሳዳሪ ነው ጓደኛን መምረጥ የግድ ነው ምን አይነት ጓደኛ መልክ ያለው ሀብት ያለው ዝነኛ ምናምን ያ ለራሱ ነው ላንተ አይጠቅምም አንተን መጠቀም ያረጋል እንጂ አይጠቅምህም የአኺራ ጓደኛ ግን የግድ ነው የአኺራ ጓደኛ መስጂድ የሚል አላህን እንፍራ የሚል ወንጀል ለመቀነስ የሚረዳ መልካም ሥራ ላይ የሚያበረታታ ሱናን እንድትከተል የሚያደንቅ ሱናና ለሱና ሰዎች ክብር የሚሰጥ ለሰሓባዎች ክብር የሚሰጥ ለቁርአንና ለሐዲስ ክብር የሚሰጥ እንድትሰጥ የሚያደርግህ ዛሬ ብዙ አብዛኛው ጓደኛ ወደ ኋላ ያንሸራትታል እንጂ ወደፊት አያስኬድህም ስትሰግድ አንተን ደግሞ ሰላት የሰገዱ ይደረሱ ይላል ወጣቶች ታዳጊዎች ነው ጺማቸውን ሲያሳድጉ ሼባ መሰልክ አረጀህ እኮ ተበላሸህ እኮ ፋራ ነህ ይሉታል ልብስ ሲያሳጥር ወደ ኋላ ቀረህ ይሉታል ዛሬ ወጣቱ በተለይ የሚረዳ ጓደኛ የለውም የሚያሸማቅቅ ነው ያለው ቁርአን ሲጀምር ሙጠዋዕ ሆንክ ሼክ ሆንክ ምናምን ይለዋል ሐዲስ ምናምን ሲል መስጂድ የተመላለሱ የተጠቀሙ አንተ ደረሳ ሆነ ትቀራለህ ብሎ ያጣጥለዋል ካፊሩ እኮ አይደለም ምን ሙስሊሙ ጓደኛ ሞራል ያሳጣዋል ሴት አልጨብጥም አላይ የሚቅርብን ሲል አረባክ የተባለ ሙድ ይያዝበታል ነፍስ ደግሞ ደካማ ናት ወደድንም ጠላ ነው በኢማን ካላጠናከር ነው በተቅዋ ሰው ሲያሸማቅቅ እኮ ትሟሟል ለመጨረሻ ላይ ትሟሽሻለህ ያቅታል መቋቋም خلاص ይሄን ሁሉ ጫና እንትን ከመል አንድ ቀን አላህ ይመራኛል ብሎ የጥመት መንገድን ይዘው የሚሄዱ ሰዎች አሉ ነገ ይስጡብሃል ዛሬ ግን አንተ ከበረታህና ከጠነከርክ አላህ አለኝ ነገ አያዋጡኝም ብለህ ካሰብክ ነገ ይቀኑብሃል ነገ ይቆጫቸዋል ብዙ ወጣቶች እንደዚህ ነው ይሄን ፈተና አልፈው ይመጡና ጥሩ ደረጃ ላይ በኋላ ይደርሳሉ እነዛ ሲያላግጡ ሲያሾፉ የነበሩት ተራ ሰው ይሆናሉ ይቀኑባቸዋል ወይኔ ሳያሾፍብህ ነበር ሳላግጥብህ ነበር በለጥከኝ ወኔ ያስፈልጋል ሹፍ ጠንካራ ማንነት ጥሩ የዒባዳ መድረክ ባለበት አይደለም ይሄ አንድ ነው ግን ሰዎች ሁሉ ሲደክሙ ጠንካራ መሆን ነው ጠንካራ ወጣት የሚያስብለው ጠንካራ ሰው እኮ የሚያስብለው ሰው ሁሉ ሲሰንፍ አንተ ጠንካራ ስትሆን ነው ሰው ሁሉ ሲነቅፍህ ነቀፌታውን ትተህ ጎዳና ላይ ወደ ግራ ወደ ቀኝ ማለቱን ትተህ ጸንተህ በጥንካሬ ስትሄድ ነው ብርታት ይሄ ነው ጀግንነት ይሄ ነው ተቅዋ ይሄ ነው አላህን መፍራት ይሄ ነው እንጂ አጋዥ ባለበትማ መሄድ አንዳንዴ ያለ አማራጭም ትሄዳለህ እኮ አጋዦች ጥሮች ካለ አብረህ ትጓዛለህ ጥሩ ነው ደስ ይላል ነገር ግን አጋዥ በሌለበት ተቺ በበዛበት ተሳላቂ በበዛበት አቋም ይዞ መሄድ ግን ወንድነት እዚህ ጋር ነው ወጣትነት እዚህ ጋር ነው ጀግንነት እዚህ ጋር ነው ተቅዋ የሚባለው ይሄ ሌላው